ሌላ ስብከት መስበክ ትንሽ አስቸጋሪ ነው የሚሆነውና መስቀሉን እንድናስብ ነው እግዚአብሔር በልቤ የሞላው። መጽሐፍ ቅዱስ ከያዛችሁ ዛሬ መስቀሉን፣ ነገ ጠዋት ትንሣኤው አብረን እናያለን። ስለዚህ የአንደኛ ቆሮንቶስ መልእክት ምዕራፍ 5 ላይ ቁጥር 6 ቁጥር 7 ላይ ያለውን ክፍል አነባለሁ። በተለይ ቁጥር 7 የመልእክታችን ዋና ሐሳብ ያለው እዛ ላይ ነው። እሱን ቀድሜ አነባለሁ። ብዙዎቻችሁ ከስልካችሁ ላይ እንደምታነቡ አውቃለሁ። እሱን እንመለከታለን። ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነትና በእውነት ቂጣ በዓል እናድርግ እንጂ በአሮጌ እርሻ በክፋትና በግፍ እርሾም አይደለም ይላል። ፋሲካችን ክርስቶስ ምን ሆኗል? ታርዷልና ይላል። በዚህ ሐሳብ ነው የእግዚአብሔርን ቃል አብረን በዚህ ምሽት የምንሰማው። ጌታ እንዲያስተምረን አጭር ጸሎት እናደርጋለን። አባት እግዚአብሔር ይኸው በፊትህ አለን። መንፈስ ቅዱስህ ያስተምረን። ልባችን ጌታ እግዚአብሔር አምላክ ሆይ ካንተ ጋር ነው። ኢየሱስ ክርስቶስ መድኃኒታችን የትንሣኤው ጌታ እንጸልያለን። በጌታ በኢየሱስ ስም በዚህ ቃል እያንዳንዳችንን አገኘን። ሁለመናችንን በእጅ አሳልፈን ላንተ ሰጠን። በጌታ በኢየሱስ ክርስቶስ ስም አሜን። ፋሲካ ማለት ማለፍ ማለት ነው። በእንግሊዝኛው ቃል ፓስኦቨር ይባላል። የእስራኤላውያን በግብፅ ባርነት ውስጥ 430 ዓመት ከቆዩ በኋላ እግዚአብሔር አምላክ አንድ መልእክት ሰጣቸው በመሪያቸው በሙሴ በኩል። 10 ተአምራትን በግብፅ ምድር ካደረገ በኋላ በእግዚአብሔር ኃይል ሙሴ የመጨረሻው ተአምራት እግዚአብሔር እንዲያደርጉ ያዘዛቸው ተአምራት በግ እረዱና በጉበናችሁ ላይ ቀቡ አላቸው። በዚያን ሰዓት የሞት መልአክ ያልፋል። የደሙ ምልክት በጉበኑ ላይ ያለበትን ቤት ፓስኦቨር ያደርጋል፣ ያልፋል። በዚያ ቤት ውስጥ ያለውን የበኩር ልጅ በምንም አይነት መንገድ አይገድልም። ግብፃውያን የበኩር ልጆች ግን ጉበኑ ላይ ደሙ ከሌለ በምንም አይነት መንገድ አይለቃቸውም፣ ይሞታሉ። ስለዚህ ያ ተአምራት ከተደረገ በኋላ ፈርዖን ልቡን አደንድኖ የነበረው ፈርዖን ለቀቃቸው። ስለዚህ ፋሲካ የሚባለው ሐሳብ የተጀመረው በብሉይ ኪዳን ነው። ምክንያቱም ማለፍ ስለሆነ ፓስኦቨር ስለሆነ። ወደ አዲስ ኪዳን ግን ስንመጣ በብሉይ ኪዳን የታረደው በግ ምትክ የሞተው የታረደው ፋሲካ የሆነው ኢየሱስ ክርስቶስ መድኃኒታችን ነው። ይሄ ፋሲካ ወይም ይሄ ማለፍ ብዙ ጊዜ ሰው የሚያስበው ከሚበላውና ከሚጠጣው ጋራ ያለውን ሁኔታ ነው የሚያስበው። ነገር ግን ፋሲካ ማለት ማለፍ ማለት ነው። ይሄ የማለፍ ስራ በክርስቶስ ኢየሱስ በጌታችን በኩል ከተከናወነ በኋላ በመስቀል ላይ ደሙን ካፈሰሰ በኋላ ያ የሞት መልአክ በእርሱ ለሚያምኑ ሁሉ እንዳያገኛቸው ክርስቶስ ኢየሱስ መድኃኒታችን በቀራንዮ መስቀል ላይ ታረደና እርሱን ያዩና የተመለከቱ በደሙ መንጻትን አገኙ። ክብር ለእግዚአብሔር ይሁን። ይሄ ነው የሆነው። ኢየሱስ ክርስቶስ መድኃኒታችን ለምን ሞተ? ለምን በመስቀል ላይ መሞት አስፈለገው ብለን ነው ብዙ ጊዜ የምንጠይቀው። ስለ መስቀል ስናስብ መስቀልን በጣም ቀላል አድርገን ነው የምናስበው። ለምሳሌ ሴቶች ደረታቸው ላይ፣ ጆሮአቸው ላይ፣ እጃቸው ላይ መስቀል ያለበትን ጌጥ ያደርጋሉ። ግን ከጌጥ የሚያልፍ ትልቅ ስራ የተሰራበት ሁኔታ ነው የተደረገው። በመስቀል ላይ መሞት ተራ ግድያ ነው። በቃ የመጨረሻ ፍርድ በሰዎች ሕይወት ውስጥ የተደረገው የመጨረሻው የመግደያ ምልክት ምንድን ነው ብለን ስንጠይቅ መስቀሉ ነው። በተግባር የሰው ልጅ ታሪክ ውስጥ የመጨረሻው ኢሰብአዊ ድርጊት፣ ግድያ፣ ጭካኔ የተደረገበት አሟሟት ጌታችን መድኃኒታችን ኢየሱስ በመስቀል ላይ የከፈለው ታላቅ የግድያ ኢሰብአዊ ድርጊት። ይሄ ሮማውያን ያደረጉት በክርስቶስ ኢየሱስ በመድኃኒታችን ላይ የፈጸሙት ትልቅ የግድያ ትልቅ የጭካኔ ተግባር
ከ375 ዓመተ ምህረት በኋላ በጥቅም ላይ እንዳይውል ተከለከለ። ምክንያቱም ግድያው ጭከና የተሞላበት ግድያ ስለሆነ ማለት ነው። የክርስቶስ ኢየሱስ የመስቀሉን ታሪክ ስንመለከት በጣም በሚገርም ሁኔታ ውስጥ ብዙ መሰረታዊ ነገሮችን እናያለን። ዛሬ ምሽት ግን 4 ስዕላዊ ምልከታዎችን ላሳያችሁ እፈልጋለሁ። ለምን ኢየሱስ ሞተ? ለምን በመስቀል ላይ ሞተ ለሚለው ጥያቄ ለምን ትኩረት ሳበ? ለምንድነው በመላው ዓለም ያሉ ሰዎች ዛሬ መስቀሉን የሚያከብሩበት ዋና ምክንያት ምንድነው ብለን ስንጠይቅ በጣም የሚደንቅ የሚያስገርም ነገር ነው በመጽሐፍ ቅዱስ ላይ የምንመለከተው። የኢየሱስ ክርስቶስ ሞት ከሌላ ሰው ሞት የተለየው በምንድን ነው? ሌላም ሰው ይሞታል፣ ግን የክርስቶስ ኢየሱስ ሞት ከሌሎች ሰዎች ሞት የተለየበት መሰረታዊ ምክንያት ልዩነቱ ምንድን ነው ብለን ስንጠይቅ አንድ ሰው ለሰው ሊሞት ይችላል፣ ኢየሱስ ግን ለዓለም ነው የሞተው። በሮሜ መጽሐፍ ላይ ስትመለከቱ ጨካኝ ለሆነ ሰው፣ መጥፎ ለሆነ ሰው በምንም አይነት መንገድ ሌላ ሰው ሊሞት አይችልም። በቸር ለሆነ ሰው ደግሞ ምናልባት ሊገኝ ይችል ይሆናል ይላል። ለጨካኝ ሰው ማንም አይሞትም፣ ነገር ግን ለቸር ሰው ምናልባት ሊገኝ ይችል ይሆናል። በዓለም ላይ ላሉ ኃጢአተኞች ኢየሱስ ሞተና በእርሱ ሞት እኛ ሕይወትን አገኘን፣ በደሙ መንጻትን አገኘን። ለዚህ ነው በየዓመቱ በምንሰበሰብበት ጊዜ ይህንን ሞት የክርስቶስ ኢየሱስን ሞትና ትንሣኤ የምናስበው ከዚህ የተነሳ ነው። 4 ሰብአዊ ምልከታዎችን እሰጣችኋለሁ። በደንብ አድርጋችሁ እንድታስቡ እፈልጋለሁ። አንድ ነገር በጣም የሚያሳዝነኝ የኢየሱስ ክርስቶስ ሞትና ትንሣኤ ብዙዎቻችን በተለይ አበሻው ህብረተሰብ የሚያከብረው በዓመት አንድ ጊዜ የስቅለት በዓል የትንሣኤ በዓል በሚሆንበት ጊዜ ነው። የሞቱንና የትንሣኤውን በዓል ማክበር ያለብን ግን በየዕለቱ ነው። ለምን እንደሆነ ታውቃላችሁ? የክርስትና ህይወታችን መሰረቱ የኢየሱስ ሞትና ትንሣኤ ነው። ኢየሱስ ክርስቶስ ባይሞት ኖሮ እኛ ህይወት አናገኝም ነበር። ኢየሱስ ክርስቶስ ባይነሳ ኖሮ የዘላለም ህይወት ብለን የምናስበውን ነገር ጨርሶ አናስበውም ነበር። በኢየሱስ ክርስቶስ ሞት ግን እኛ ህይወትን አገኘን። በኢየሱስ ክርስቶስ ትንሣኤ እኛ ትንሣኤን አገኘን። ስለዚህ ሞቱን ማሰብ ከየትኛውም ስብከት ይልቅ ልንሰማ የሚገባል እጅግ በጣም መሰረታዊ የሆነ ነገር እንደሆነ በዚህ ምሽት ላሳስባችሁ እፈልጋለሁ። የመጀመሪያው ስርዓት ምንድን ነው? የመጀመሪያው ስርዓት የቤተ መቅደስ ስርዓት ተብሎ ይጠራል። በቤተ መቅደስ ውስጥና በመገናኛው ድንኳን አንድ ሰው እግዚአብሔርን ካሳዘነ፣ እግዚአብሔርን ከበደለ ምን ያደርጋል? ወደ መገናኛው ድንኳን ወይም ወደ ቤተ መቅደሱ እንደ አቅሙ መጠን እንደ ችሎታው መጠን ሊፈስ የሚችል ደም ያለው ነገር ይዞ ይመጣል። ሀብታሞች በሬ፣ በግ፣ ሙክት፣ ጥጃ፣ ፍየል ይዘው ሲመጡ ምንም የሌላቸው ምስኪኖች ደግሞ እርግብ ደም ስለሚፈሳት ማለት ነው ያንን ይዘው ይመጣሉ። ስለዚህ ይዞ የመጣው ሰው ካህኑ ፊት ይቀርብና ምን ያደርጋል? በደልና ኃጢአቱን በዚያ ባመጣው ሊሰዋ ባለው ነገር ላይ ያደርጋል፣ ይናዘዛል። ኃጢአቱን ዋሽቻለሁ፣ በድያለሁ፣ እግዚአብሔር አምላክን አሳዝኛለሁ፣ አመንዝሬያለሁ፣ ክፉ ነገር አድርጌያለሁ ወይም ሰው ገድያለሁ ምናምን ይልና እጁን በዚያ ለመስዋዕት በሆነው ነገር ላይ ጭኖ ይጸልያል። ከዛ በኋላ ካህኑ ይመጣና ከተናዘዘ በኋላ ያንን ያመጣውን ነገር መስዋዕት ያደርገዋል፣ ይሰዋዋል። ከዛ በኋላ ያንን ያመጣው ሰው በደልና ኃጢአት ይሸፈናል። የሚሸፈነው ለጊዜው ነው። ያ ሰው ለጊዜው ነፃ ይሆናል። በአይምሮና በህሊናው ሰውየው ነፃ እንደሆነ ያስባል። ይሄ ቤተ መቅደስ ስርዓት ነው። ከዚህ የተነሳ በየዓመቱ ወይም ኃጢአት በሰራ ቁጥር ያ ሰው መስዋዕት እየጎተተ ወደ መገናኛው ድንኳንና ወደ ቤተ መቅደሱ ይሄዳል፣ ግድ ስለሆነ ማለት ነው። አሁን ያ ስርዓት ቢቀጥል ኖሮ እኔና እናንተ ምን እንሆን ነበረ?
ምናልባት አሜሪካን ያላችሁ ሰዎች ትችሉ ይሆናል። በነገራችሁ ላይ እዚህ በግ የሚታረድ አይመስለኝም። አራጭ ጋር ሄደው እንደሚያሳርዱ ሰምቻለሁ። ኢትዮጵያ ደውዬ ነበረ እዚህ ከመጣሁ ገና 1 ሳምንት ነው። በግ ስንት ገባ ብዬ ልጄን ስጠይቀው 24,000 ብር 25,000 ብር አለ። ለዛውም ትንሹ በግ። አንድ ሰው ለበደልና ለኃጢአቱ በብሉይ ኪዳን ዘመን እንደነበረው ስርዓት በግ ቢጎትት ኖሮ ምን ይሆን ነበር? ዳው ምን አይነት ህይወት ውስጥ ማለፍ ይችል ነበረ? ሁልጊዜ በኃጢአት ውስጥ ተዘፍቆ ይኖር ነበረ። ይሄ እንዳይሆን ኢየሱስ ክርስቶስ መድኃኒታችን በተደጋጋሚ ሳይሆን ለአንዴና ለመጨረሻ በቀራንዮ መስቀል ላይ ሞቶ ደሙን አፈሰሰልን። ስለዚህ በምንም አይነት መንገድ በግ አንጎትትም፣ ፍየል አንጎትትም፣ ጥጃ አንጎትትም፣ እርግብ አንጎትትም። በክርስቶስ ኢየሱስ በጌታችን በኩል ከኃጢአታችን ለአንዴና ለዘላለም ነፃ ሆነናል። ክብር ለኢየሱስ ይሁን። ይህ በጣም የሚያስገርም ነገር ነው። በጣም የሚያስደንቅ ነገር ነው። በሰው አእምሮ እንዴት ሊሆን ይችላል ተብሎ የሚታሰብ ነገር ነው። እግዚአብሔር ግን ለሰው ልጆች ካለው ታላቅ ፍቅር የተነሳ ሌላ ስርዓትን ሳይሆን ይህንን የቤተ መቅደስ ስርዓት ሰጠና ሰው በሚያደርገው በሚሰራው በሚያከናውነው ኃጢአት ምክንያት ለዘላለም ነፃ እንዲወጣ አንድያ ልጁን ኢየሱስን ሰጠና በኢየሱስ ክርስቶስ በኩል የሰው ልጅ ይህንን የኃጢአት ስርየት እንዲያገኝ አደረገው። ዕብራውያን ምዕራፍ 10 ላይ ይህንን እውነት ነው የምንመለከተው። ከቁጥር 1 እስከ 4 ድረስ ያለውን ክፍል አነባለሁ። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። እንደዚያማ ባይሆን የሚያመልኩት አንድ ጊዜ ነስተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን ብሎ ይጠይቃል። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ይላል። የሚገርም ነገር ነው። እንኳን ተራው ሰው ቀርቶ ካህናትና ሊቀ ካህኑ እንኳን ከዚህ ነገር ነፃ መውጣት አይችሉም። ሊቀ ካህኑ ሳይቀር ስለ በደልና ስለ ኃጢአቱ የመስዋዕት በግ ይዞ ወደ መገናኛው ድንኳን ወይ ወደ ቤተ መቅደሱ ይመጣል። ከመጣ በኋላ ወደ ቤተ መቅደስ ውስጥ ይገባል። በዓመት አንዴ ነው መጋረጃውን ከፍቶ ወደ ውስጥ መግባት የሚችለው። መጋረጃውን ከፍቶ ሲገባ ምናልባት ሊቀ ካህኑ ኃጢአት አድርጎ ወደ ታቦቱ ወደ ቅድስተ ቅዱሳን ገብቶ ምናልባት በኃጢአቱ ምክንያት ቢፈረድበት ብለው ሌሎች ካህናት እግሩ ላይ ገመድ ያስራሉ። ለምን እንደሚያስሩ ታውቃላችሁ? ሰውየው እዛ ቢሞት ጎትተው ሊያወጡ ስለሚችሉ ነው እግሩ ላይ ገመድ የሚያደርጉት። እርግጠኛ አይደለምና ነው በእንደዚህ አይነት ሁኔታ ውስጥ ያንን ከፍተኛ የሆነ የሕሊና ዕዳ ተሸክሞ የሚኖረው። ኢየሱስ መድኃኒታችን ለአንዴና ለመጨረሻ ጊዜ በቀራንዮ ላይ ተፈጸመ ሲል ያ በቅድስና በቅድስተ ቅዱሳን መካከል የነበረው መጋረጃ ተቀደደ። ስለዚህ ማንም ሰው ወደ ቤተ መቅደስ ውስጥ መግባት ይችላል። ወደ ቅድስተ ቅዱሳን ውስጥ መግባት ይችላል። የሰው የሚያቀርበው የኮርማ የፍየል የበግ ደም ኃጢአትን ሊያስወግድ አይችልም። ሊሸፍን ግን ይችላል። እየሸፈነ ይሄድና ልብ በሉ ምንም ነገር ማድረግ ስለማይችል ሁልጊዜ በሕሊና ውስጥ ኃጢአተኛ ነኝ ብሎ ነው የሚያስበው። ከኃጢአቱ ሊነጻ የሚችልበትን የበግ የኮርማ የጥጃ መስዋዕት ካላቀረበ በስተቀር ነፃ መውጣት አይችልም። ይህ የቤተ መቅደስ ስርዓት ነው። ጌታዬ ኢየሱስ በየዓመቱ መስዋዕት እንዳንጎትት በደም መንጻት በበግ ደም መንጻት እንዳይሆንልን ፈለገና ቀራንዮ መስቀል ላይ ደሙን አፈሰሰ። ከዚህ የተነሳ በእርሱ በኩል እኔና እናንተ ወደ እግዚአብሔር አብ መግባት እንችላለን። ወደ ቅድስተ ቅዱሳን መግባት እንችላለን።
ይሄ ማለት ለአንዴና ለመጨረሻ ጊዜ ኃጢአታችን ተወገደ ማለት አይደለም። በደል ስንሰራ፣ ኃጢአት ስንሰራ፣ እግዚአብሔርን ስናሳዝን እግዚአብሔር አንድ መንገድ ከፈተልን። ማንም ሰው ነፃ ነኝ ብሎ መገመት እንዳይችልና መወሰን እንዳይችል በበደልና በኃጢአቱ ምክንያት እንዲናዘዝ እግዚአብሔር እድል ሰጠው። ማንም ኃጢአት የለብኝም ቢል ራሱን ያስታል፣ ራሱን ያሳስታል። በበደሉና በኃጢአቱ ግን እግዚአብሔር አምላክ ፊት ቀርቦ ንስሐ ሲገባ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ደሙ መንጻችን ነው። ደሙ ስርየታችን ነው። ደሙ ክብራችን ነው። ደሙ በእግዚአብሔር ፊት መቅረብ የምንችልበት ብቃታችን ነው። የኢየሱስ ደም ነፃ የማያደርገው ኃጢአት የለም። በክርስቶስ ኢየሱስ በኩል በዚህ በቤተ መቅደሱ ስርዓት ባየነው መንገድ ነፃ መሆን እንድንችል እግዚአብሔር ይህንን ትልቅ ዕድል ሰጠን። እግዚአብሔር የተመሰገነ ይሁን። ሁለተኛው የገበያ ስፍራ ስርዓት ነው። ከዚህ ከመስቀሉ ጋር የሚሄደው የገበያ ስፍራ ስርዓት ነው። ምን ማለት ነው የገበያ ስፍራ ስርዓት ማለት? አንድ ሰው ከሌላ ሰው ገንዘብ ይበደራል ወይም ዕዳ አለበት። ሰውየው ገበያ ጋር ይሄድና በገበያ ስፍራ ቆሞ ይጮሃል። ዕዳ አለብኝ፣ ዕዳ አለብኝ፣ ከዕዳዬ ነፃ የሚያወጣኝ ማን ነው ብሎ ይጮሃል። አንዳንድ ሰው እያየው ለምን ተበደርክ፣ ለምን ብድር ውስጥ ገባ፣ ባትገባ እኮ ይሻል ነበር እያለ እያሾፈበትና እየቀለለበት ይሄዳል። አንዳንዱም ሊመታው ይችላል፣ አንዳንዱም ሊደበድበው ይችላል። ግን ይህንን ዕዳ አለብኝ ብሎ የሚጮውን ሰው በጣም የሚያዝንለት ሰው ካገኘ ሰውየው ይመጣና ተረጋጋ፣ ግድ የለህም እኔ ዕዳህን እከፍልልሃለሁ ይለዋል። ሰውየው እንደዚህ አይነት ሰው ካገኘ፣ ያንን ዕዳ የሚከፍልለት ሰው ካገኘ ሰውየው ነፃ ይወጣል። ከዚህ የተነሳ ምንም ነገር ማድረግ አይችልም። እፎይ ከዕዳዬ ተገላገልኩ ይላል። ገበያ ከመውጣት ይገላገላል። በዛ በባርነት ዕዳ ውስጥ ተዘፍቆ ለዘላለም መቆየት አይችልም። እንደዚሁ ነፃ ሆኖ መኖር ይችላል ማለት ነው። እኔና እናንተ የገንዘብ ዕዳ የለብንም፣ የቤት ዕዳ የለብንም። እዚህ ሀገር ክሬዲት የሚባል ነገር አለ። ክሬዲት የለብንም። ነገር ግን ሁላችንም አንድ ዕዳ አለብን። ያም ዕዳ የኃጢአት ዕዳ ነው። ይሄ የኃጢአት ዕዳ የማያስጮው ሰው የለም። ማነው ከዚህ ዕዳ ነፃ ሊያወጣኝ የሚችለው ብሎ ይጮሃል። ነፃ አውጪ ይፈልጋል። አርነት የሚሰጠው ሰው ለማግኘት ወዲህ ወዲያ ይቅበዘበዛል። ይህን ሰው ነፃ ሊያወጣው የሚችለው፣ ከኃጢአት ዕዳ ነፃ ሊያወጣው የሚችለው በኃጢአቱ ምትክ የሞተው ኢየሱስ ክርስቶስ ብቻ። የፈለገውን ነገር ቢያደርግ ከኃጢአት ዕዳ ማንም ሰው ነፃ መውጣት አይችልም። በዮሐንስ ወንጌል ምዕራፍ 8 ቁጥር 36 ላይ ጌታ ኢየሱስ ክርስቶስ ሲናገር ልጁ አርነት ቢያወጣችሁ፣ ነፃ ቢያወጣችሁ በእውነት አርነት ትወጣላችሁ ይላል። እባካችሁ በደንብ ስሙኝ። ዛሬ በዓለም አቀፍ ደረጃ ብዙ ሰው ልጅ ቢሆን፣ ወጣት ቢሆን፣ ጎልማሳ ቢሆን፣ ሽማግሌ ቢሆን በኃጢአት ዕዳ ውስጥ ነው ያለው። ከዚህ ከኃጢአት ዕዳ ነፃ ለመውጣት ነው የአእምሮ እረፍት ለማግኘት በየስፍራው የሚቅበዘበዘው። ማነው የሚያድነኝ ብሎ ይጮሃል። መፍትሄ ግን አያገኝም። ስለዚህ ለጊዜው የሚያስታግስለት መርፌ መወጋት ይፈልጋል፣ ማስታገሻ መወጋት ይፈልጋል። ስለዚህ ክበብ ይሄዳል። ስለዚህ ባንኮኒ አጠገብ ጋር ቁጭ ብሎ መጠጡን ይጎነጫል። ወደ ተቃራኒ ጾታ ዘንድ ይሄዳል። የውስጡን ጩኸት የሚያወጣለት ፍለጋ ነው የሚንከራተተው። ቢንከራተት ሊያገኝ አይችልም። ዛሬ አንድ ነገር ያደርጋል፣ ነገ ተመልሶ እዛ ውስጥ ይገባል። ባደረገው ነገር ይጸጸታል፣ ተመልሶ ይገባል። ልክ በገበያ ስፍራ እንደቆሞ እንደሚጮህ ሰው የዕዳውን ጩኸት
ከፍ ብሎ እየጮኸ ይናገራል። ተመልከቱ፣ ከተማችሁ ውስጥ ስንት ሰው ነው በዚህ ሰዓት በተለይ ዓርብ፣ ቅዳሜ፣ እሑድ በየስፍራው የሚንከራተተው? የሚያንከራትተው ምንድን ነው ብላችሁ ብትጠይቁኝ የኃጢአት ዕዳ ነው። ማነው ነፃ የሚያወጣኝ ብሎ ሲጮህ አንዳንዱ ቀልዶበት ይሄዳል፣ አንዳንዱ አሽፎበት ይሄዳል። ይህንን የኃጢአት ዕዳ እላዩ ላይ የተከመረበትን ሰው ነፃ የሚያወጣው ኢየሱስ ይባላል። ካለ እርሱ ነፃ መውጣት አይቻልም። ካለ እርሱ አርነት ማግኘት አይቻልም። ካለ እርሱ እፎይታ ማግኘት አይቻልም። ሁሉም ሰው የውስጥ ጩኸት አለበት። የውስጡን ጩኸት የሚያስታግስለት ፍለጋ ነው። በሱስ የሚጠመደው፣ በድራግ የሚጠመደው፣ በተቃራኒ ጾታ የሚጠመደው፣ በተለያዩ ሁኔታዎች ውስጥ የሚጠመደው ከዚህ የተነሳ ነው። ማንም እኮ ፈልጎ አይደለም የኃጢአት ባለ ዕዳ የሚሆነው ወገኖቼ። የሚገፋፋው ኃይል ስላለ ነው። አዳማዊ ባህሪ ስላለው ነው። ከዛ ነፃ ለመውጣት ፈልጎ የመንከራተት ህይወት የሚኖረው። ያንን ባዶነት፣ ያንን ቫኪዩም ማንም ሰው ሊሞላለት አይችልም ወገኖቼ። በደንብ ስሙኝ። ገንዘብ ባዶነትን፣ ቫኪዩሙን ሊሞላ አይችልም። ተቃራኒ ጾታ ጋር በመንከራተት በመሄድ ያንን የውስጡን ቫኪዩም የኃጢአት ዕዳ በምንም አይነት መንገድ ሊያገኝ አይችልም። ቤት ቢሰራ ይንከራተታል። ዲግሪ ቢሰበስብ ይንከራተታል። ከሀገር ሀገር ቢዞር ይንከራተታል። የኃጢአቱን ዕዳ የሚያወጣለት ማንም ስለሌለ ልክ እንደ ገበያ ስርዓት በማዶ ቆሞ ይጮሃል። ማነው ነፃ ሊያወጣኝ የሚችለው ብሎ ይጮሃል። ማንም ግን ነፃ ሊያወጣው አይችልም። ከጥቂት ዓመታት በፊት ኢትዮጵያ ውስጥ አዲስ አበባ ከተማ አንድ ወጣት ልጅ ተማረ፣ ተመራመረ፣ ዶክተር ተብሎ የዶክትሬት ዲግሪውን ወሰደ። ግን የዶክትሬት ዲግሪውን ቢወስድም የውስጥ ረፍት ሊያገኝ አልቻለም። የኃጢአት ዕዳ የሚያስጮው ሰው ነበር። ይንከራተታል፣ ብዙ ቦታዎች ይሄዳል፣ እፎይታ ግን ሊያገኝ አልቻለም። በመጨረሻ ራሱን ለማጥፋት ይወስናል። የኔ መኖር ምንድን ነው? የኔ ባለ ዲግሪ መሆን፣ ዶክተር ተብሎ መጠራት ምንድን ነው? ህይወቴ እኮ ውስጤ ባዶ ነው። የሚያስጨንቀኝ ነገር ብዙ ነው። ለምን ነው የምኖረው ብሎ ራሱን ለማጥፋት ገበያ ሄዶ ገመድ ይገዛል። ገመድ ገዝቶ ነገር ግን የት ቦታ ራሱን እንደሚያጠፋ ከተማ ውስጥ አንድ ግድግዳ ላይ ቆሞ እያሰበ እየተከዘ እያለ አንድ ወጣት ልጅ የሊስትሮ ጫማ የሊስትሮ ቃይዞ ወደ እርሱ ዘንድ መጣና ጋሼ ላሳምር አለው። እንደሱ ነው አይደለም የሚሉት ሊስትሮዎች ይመጡና ጋሼ ላሳምር ነው የሚሉት። እና እሱ ቆሟል። መጥቶ ጋሼ ላሳምር አለው። በደመ ነፍሱ ጫማውን ይሰጠዋል። የለም እሱ ራሱን እንዴት አድርጎ እንደሚያጠፋ ነው የሚያስበው። ያ ሊስትሮ ግን በጌታ የሆነ ሊስትሮ እና ይዘምራል ጫማውን እየጠረገ ክብር ላንተ እግዚአብሔር፣ ክብር ላንተ ይላል። በሀሳቡ ሲመለከት ያ ዶክተር ልጁ ጫማውን እየጠረገ ይዘምራል። አንተ አባት አለህ አለው። ልጁ ቀና ብሎ አየውና የለኝም ማለት። እናት አለህ አለው። የለኝም ብሎ መለሰ። ታዲያ እንደዚህ የሚያስደስት የሚያዘፍን ነገር ምንድን ነው አለ። እሱ ዘፈን የሚዘፍን ነው የመሰለ። ከእናትም ከአባትም የሚበልጥ ጌታ። ዶክተሩ ሊስትሮን ምን እንዳለው ታውቃላችሁ? ይህንን ጌታ ልታስተዋውቀኝ ትችላለህ? ሊስትሮው ጫማውን ከጠረቁ በኋላ አስተዋውቀሃለሁ። ክብር ላንተ እግዚአብሔር፣ ክብር ላንተ እያለ ዶክተሩ ከኋላ እያስከተለ እሱ ፊት እየመራው ቤተክርስቲያን ይሄዳል። ቤተክርስቲያን ሄዶ አያውቅም። ቁጭ ብሎ የእግዚአብሔርን ቃል ይሰማል። ከሰማ በኋላ መልእክቱን የሚያስተላልፈው ወንድም እግዚአብሔር በጸጋው በሰጠው መልእክት ምክንያት ጌታን እንዲቀበሉ ሰዎች ይጋብዛል።
ውስጡ የገባው የህይወት ቃል ዶክተሩ የህይወት ውሳኔ እንዲሰጥ አድርጎት ወደፊት ሲባል ወደፊት ይሄዳል። አገልጋዩ ምን አለው? እዚህ ከቆማችሁት ሰዎች መካከል ዛሬ ራስን ልታጠፋ ወስነህ የነበርክ ሰው አለ፣ እግዚአብሔር ፈቶሃል ብሎ ሲናገር ሚስጥሩን ሊነግረው እንደማይችል አውቋል። ያንን ሚስጥር ጌታ ሲገልጥ ያ ዶክተር ወደቀ። በዛም ቀን ጌታ ኢየሱስን እንደ ግል መድኃኒቱ አድርጎ ተቀበለ። የነበረው የኃጢአት ዕዳና የነፍስ ጩኸት ከዛን ቀን ጀምሮ ተገላገለ፣ እፎይታን አገኘ። ይህንን ምስክርነት ከሰዎች ሰምቼ ትልቅ ክሩሴድ፣ ትልቅ የጀማ ስብከተ ወንጌል ደብረ ዘይት ከተማ ተዘጋጅቶ ቆሜ ስናገር አንድ ሰው ወደ እኔ መጣ። ከፕሮግራሙ በኋላ ቅድም የተናገርከውን ዶክተር ታውቀዋለህ አለኝ። አላውቀውም አልኩት። ያ ሰው እኔ ነኝ፣ እንተዋወቃለን። ክብር ለኢየሱስ ይሁን። የሰውን የነፍስ ጩኸት፣ የኃጢአት ዕዳ ጩኸት የሚያሳርፍና የሚገላግል በመስቀል ላይ ስለ ሰው ልጆች በደልና ኃጢአት ራሱን የሰጠው የናዝሬቱ ኢየሱስ ነው። ክብር ይገባዋል። ሃሌሉያ ሃሌሉያ። የእኔና የእናንተን የኃጢአት ጩኸት ዕዳ ያሳረፈ እርሱ ኢየሱስ ይባላል። ከ2000 ዓመት በፊት በቀራንዮ መስቀል ባይሞትና የኔንና የእናንተን የውስጥ ጩኸት፣ የዕዳ ጩኸት ሊገላግልልን ባይችል ኖሮ እኔና እናንተ ገና በኃጢአታችን ዕዳ የምንጮህ ገበያ ወጥተን ሰው በሚገኝበት ስፍራ ወጥተን የምንጮህ ሰዎች እንሆን ነበር። እዛ ግን የገላገለን እርሱ ነው። ከዛ ያሳረፈን እርሱ ነው። ይሄ የመስቀል ስርዓት የተደረገልን ነገር በቃላት የሚገለጥ አይደለም። የቤተ መቅደስ ስርዓትን አየን ከመስቀሉ ጋር፣ የገበያ ስርዓትን ተመለከትን ከመስቀሉ ጋር። ሶስተኛው ደግሞ የፍርድ ቤት ችሎት ስርዓት ነው። ሮሜ ምዕራፍ 5 ቁጥር 1 ላይ ቅዱስ ቃሉ እንደዚህ ብሎ ይናገራል። ይሄ የፍርድ ቤት ችሎት ስርዓት ከመስቀሉ ጋር እንዴት ነው አብሮ የሚሄደው ብለን ብንጠይቅ ለዚህ ጥያቄ ምላሽ የሚሰጠን ሮሜ ምዕራፍ 5 ቁጥር 1 ላይ የሚገኘው ቃል ነው። ቅዱስ ቃሉን አነባለሁ። እንደዚህ ይላል፣ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በምን ከጸደቅን ነው የሚለው? በእምነት ከጸደቅን። የእንግሊዝኛው ቃል ጀስቲፊኬሽን ይለዋል። ጀስቲፊኬሽን ከፍርድ ቤት ስርዓት ጋር አብሮ የሚሄድ ነገር ነው። አንድ ሰው ጥፋት አጥፍተሃል ተብሎ ከተወነጀለ በኋላ ዳኛው ተመልክቶ የፍርድ ሂደቱን ከተመለከተ በኋላ ያ ሰው በፍጹም ነፃ መውጣት አለበት ብሎ ዳኛው ከፈረደ ሰውየው የተፈረደበት ሰው ጀስቲፊኬሽን አግኝቷል፣ ጸድቋል ማለት ነው። ከዛ ከተፈረደበት ፍርድ ስርዓት ነፃ ሆኗል ማለት ነው። ይሄ የበለጠ እንዲገባን አንድ ምሳሌ ልንገራችሁ፣ አንድ እውነተኛ ታሪክ ልንገራችሁ። ሁለት ወጣቶች ከሃይ ስኩል ጀምሮ አንድ ትምህርት ቤት አብረው ይማሩ ነበረ። የሁለተኛ ደረጃ ትምህርት ሲጠናቀቅ አንደኛው በትምህርቱ ጎበዝ ሆኖ ኮሌጅ ገብቶ ሕግ ሲያጠና፣ ሁለተኛው ልጅ ግን ትምህርቱን ሰነፍ ሆኖ በተለያየ አይነት መንገድ መቀጠል ባለመቻሉ ምክንያት ኮሌጅ ሳይገባ ዝም ብሎ ተራ ሰው ሆኖ መመላለስ ጀመረ። ሕግ ያጠናው ጎበዙ ተማሪ ሕግ ካጠና በኋላ በከተማ ውስጥ ባለ በአንድ ፍርድ ቤት ዳኛ ሆነ። ይሄ ሰነፉና አብሮት ያደገው ተማሪ ግን ትምህርቱን መቀጠል ባለመቻሉ ምክንያት የተለያዩ ወንጀል ሰርቶ የሰው ገንዘብ ወስዶ ተከሰሰ። ተከሶ የቀረበው ማፊት ነው? ጓደኛው የነበረው ዳኛ ፊት ነው የቀረበው። ዳኛው ሲያየው ጓደኛው ነው፣ ወንጀል ሰርቷል። ምንድነው ማድረግ ያለበት? ምንድነው ማድረግ ያለበት? ሕግ ተምሯል አይደለም? ጥፋት አድርጓል።
ለጥፋቱ ምንድነው ማድረግ ያለበት? ቅጣት መፍረድ አለበት፣ ፍርድ መፈጸም አለበት። ምን አለው? እንደዚህ እያየው ጓደኛዬ ነህ፣ ጓደኛዬ በመሆንህ ምክንያት ፍርዱን ሳልሰጥ ዝም ብዬ አልቀመጥም፣ እፈርድብሃለሁ። ግን ነፃ ላወጣህ ደግሞ ስለምፈልግ ያለብን ዕዳ እከፍልልሃለሁ ብሎ ጓደኛውን ነፃ አወጣው። በፍርዱ መሰረት መፍረድ አለበት። ሕጉ ስለሚያዝ ከፍርዱ ውጭ መሄድ አይችልም። ጓደኛው ስለሆነ ደግሞ ዕዳውን መክፈል አለበት። ዕዳውን ከፍሎለት ነፃ አወጣው። አሁን ስሙ፣ በደንብ ስሙ። በበደላችንና በኃጢአታችን ሁላችንም የሚፈረድበት ሰዎች ነበር። ምክንያቱም ሕጉን ያወጣው ራሱ እግዚአብሔር ነው። እግዚአብሔር ላወጣው ሕግ ራሱ መገኘት አለበት። ምክንያቱም የኃጢአት ደሞዝ ምንድን ነው ብሏል? ሞት ነው ብሏል። ሞት ነው። በቃ የኃጢአት ደሞዝ ሞት ነው። ሰው ከዚህ ከሞት ነፃ መውጣት የሚችለው ሞቶ የሚያድነው ሰው ሲኖር ብቻ ነው። ማን ነው ሊያድነው የሚችለው? ማን ነው ከኃጢአት ነፃ የወጣ ሰው? ማን ነው? ማንም በምድር ላይ አልተገኘም፣ ሊገኝም አይችልም። ሁሉም ኃጢአተኛ ነው። ስለዚህ ጌታ ኢየሱስ ክርስቶስ አምላክ ሆኖ እያለ ጌታ ሆኖ እያለ ከሰማየ ሰማያት ወረደና ከቅድስት ድንግል ማርያም ሥጋን ወስዶ ይህንን ሞት የተፈረደበትን የሰው ልጅ እንዳይሞት ለማድረግ በፍቅር ራሱ የሞትን ዕዳ ከፈለና በእርሱ የሚያምኑትን አርነት አወጣቸው፣ ነፃነት አወጣቸው። እንደዛ ነበር እኮ እኛ። አይገርማችሁ? ብዙ በጎች ወደ እሳት ይሄዱ ነበር ይባላል። አንድ ሰው ቆሞ እናንተ በጎች እየሄዳችሁ ያላችሁት ወደ እሳት ነው፣ ተመለሱ፣ ተመለሱ፣ ተመለሱ ይላቸዋል። በጎቹ የሚመለከቱት ነገር ያማረ እሳት ሳይሆን ማለት የሚያጠፋ እሳት ሳይሆን የሚያምር ነገር እንደሆነ አስበው ወደ እሳቱ መሄድ ጀመሩ። አንድ ሎጂክ ጥያቄ ልጠይቃቸው። ይሄ ሰው ወደ እሳት የሚሄዱትን በጎች ሊያድን የሚችለው ምን ሲያደርግ ነው? በድንጋይ ቢላቸው፣ በበትር ቢመታቸው አልተመለሱ ይሄዳሉ። ምን ማድረግ አለበት ብላችሁ ታስባላችሁ? ትክክል የመለስከው። በግ መሆን አለበት ሰውየው። ሰው በግ ይሆናል? ሰው በግ ይሆናል ወይ? አይሆንም። በጎቹን ለመመለስ የበጎቹን ቋንቋ መናገር አለበት። አምላክ ሰው ሊሆን ይችላል? በሰው ሀሳብ፣ በሰው ሎጂክ አይቻልም። አሁን የእስልምና እምነት ተከታዮች እንደሱ ነው የሚሉት። እንዴት አምላክ ሰው ይሆናል? ሰውስ ደግሞ እንዴት አምላክ ሆነ ብለው ነው የሚጠይቁት። እሱ እኮ ነው ሚስጥሩ። እሱ እኮ ነው የሚያስገርመው ነገር እኮ እሱ እኮ ነው። ሙስሊሞች በከፍተኛ ሁኔታ መስቀሉን የሚቃወሙት ከዚህ የተነሳ ነው። ምክንያቱም መዳን ያለው በመስቀሉ ላይ ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። ሃሌሉያ። በቃ ሰይጣን በከፍተኛ ሁኔታ የሚቃወመው ምንድን ነው ብላችሁ ብትጠይቁኝ መስቀሉን ነው። የዳንበትን መስቀል፣ እንጨቱን አይደለም። እንጨቱ ላይ የተሰቀለውን ኢየሱስን እሱን ነው የሚቃወመው። እኛ ግን ዛሬም እናውጃለን መስቀሉ ኃይላችን፣ መስቀሉ ግርማችን፣ መስቀሉ ሞገሳችን ነው። መስቀሉ የዘላለም ሕይወት የምናገኝበት ከእግዚአብሔር የተሰጠን ብቸኛ ስጦታችን ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር በፍርድ ሂደቱ እኛ በደለኞች ስለሆነ በትክክል ይፈርድብናል። በፍቅሩ ደግሞ በልጁ በኩል የኃጢአታችንን ዕዳ ከፍሎልናል። ከዚህ የተነሳ እግዚአብሔር አዳኛችንም ነው ዳኛችንም ነው። ይሄ የፍርድ ቤት ስርዓት ከመስቀሉ ጋር የሚገናኘው ከዚህ የተነሳ ነው። እግዚአብሔር የጠየቀው
ዋጋ የገንዘብ ዋጋ አይደለም። ትክክለኛ ጽድቅና ትክክለኛ ፍቅር የተፈጸሙት እርቅና ሰላም የወረዱት በመስቀሉ ላይ። እግዚአብሔር በፈራጅነቱ ፈርዶብናል፣ በአፍቃሪነቱ ደግሞ ኢየሱስን ልኮ አድኖናል። ይህንን ነው እኔና እናንተ የምናከብረው። አራተኛው የቤተሰብ ስርዓት ነው። አንደኛ የተመለከትነው የቤተ መቅደስ ስርዓትን ነው። ሁለተኛ የተመለከትነው የገበያ ስፍራ ስርዓትን ነው። ሶስተኛ የተመለከትነው የፍርድ ቤት ችሎት ስርዓትን ነው። አራተኛ የምናየው የቤተሰባዊ ስርዓት ነው። የክርስቶስ የመስቀል ስራ በአባትና በልጅ መካከል የተፈጸመ ስርዓትን ነው የሚያሳየው። እንደዚህ ላለ እግዚአብሔር ቃል በሁለተኛ ቆሮንቶስ 5:19 ላይ እግዚአብሔር በክርስቶስ ሆኖ ዓለም ከራሱ ጋር ያስታርቅ ነበረ ይላል። ምድራዊ አባት ከእያንዳንዱ ልጆቹ ጋር ጥሩ ቅርርብ እንዲኖረው እንደሚመኝ ሁሉ እግዚአብሔር ከታላቅ ፍቅሩ የተነሳ እያንዳንዳችን ከእርሱ ጋር ጥብቅ ግንኙነት እንዲኖረን ይናፍቃል። እግዚአብሔር አባቴ ነው የምንለው እንዲሁ አይደለም። እግዚአብሔር አባቴ ነው እንድንል ያደረገን በእግዚአብሔር አብና በእኛ መካከል ዋጋ የከፈለልን ኢየሱስ ክርስቶስ ስላለ ብቻ ነው። የትኛው ሃይማኖት ውስጥ ያለ ሰው ከክርስትና ውጭ እግዚአብሔር አባቴ ነው አይልም። አንዳንድ ጊዜ እግዚአብሔር አባቴ ነው ስንል ስለ እስልምና እምነት ተከታዮች ምን እንደሚሉ ታውቃላችሁ? እንዴት አባቴ ይሆናል? አይገባቸውም። እንዴት እሱ ፈጣሪ እኮ ነው፣ እሱ እኮ የዓለም ሁሉ እንትን ነው፣ ገዢ ነው፣ እንዴት ብሎ ነው ያንተ አባት የሚሆነው ነው የሚሉን። አይገባንም፣ አይገባቸውም። ኢየሱስ ይህንን የመስቀል ስርዓት ባይፈጥር ኖሮ ከእግዚአብሔር አብ ጋር ያለን የአባትና የልጅነት ግንኙነት ፈጽሞ አይኖርም ነበር። አባ ስሙ ይባላል። እኛ አባታችን እሑድ በጋራ ነው አብረን ቤት የምንበላ የነበረው ልጆች ሆነን እያለና ስግብግብ ብለን ስንበላ ይመለከትና ልጆቼ እኔ ክንዴን እስክንተራስ ድረስ ይላል። እሱ ክንዱን ተንተርሶ አለፈ። ክንዱን የማይንተራሰው ጌታ ነው። እኔንና ቤተሰባችንን አገኘን። አባት ስንቶቻችሁ ዛሬ በትክክል እግዚአብሔርን አባት ብላችሁ ትጠራላችሁ? ሮሜ ምዕራፍ 8 ላይ እግዚአብሔር ቃል ሲናገር አባ አባት ብለን የምንጠራበትን የልጅነት መንፈስ ሰጠን ይላል። ሰው እግዚአብሔር አባቴ ነው ማለት ካልቻለ ከእርሱ ጋር ግንኙነቱ ተቋርጧል ማለት ነው። አባ ብሎ መጥራት ከቻለ እግዚአብሔርን ከእግዚአብሔር ጋር በክርስቶስ ኢየሱስ በኩል የአባትና የልጅ ግንኙነቱ ተፈጽሟል ማለት ነው። አንድ ቀን ቤት ውስጥ ሆኜ የመጨረሻ ልጃችን ዮናታን ይባላል እና አባ ይላል። በኋላ ዮናታን ጠራኸኝ ስለው እኔ አንተን አልጠራሁም፣ የሰማይ አምላክ አባቴ እርሱን ነው የጠራሁት አለኝ። እግዚአብሔር የተመሰገነ ይሁን። ልጆቻችሁ ከምታውቁት አባታችሁ ጋር ከእግዚአብሔር ጋር በእውነት ግንኙነት ኖሯቸው እሱን አባ ብለው ከጠሩ እናንተ በእውነት የተሳካላችሁ ሰዎች ናቸው። እኛ አባት ብለን የምንጠራውን አባ ልጆቻችን እነሱ አባ ብለው ከጠሩ በእውነት ትልቅ ስኬት አግኝተናል ብዬ ነው የማምነው። እኛና እግዚአብሔር የአባትና የልጅ ግንኙነት የኖረን በመስቀሉ በተሰራልን ታላቅ ስራ። ዝም ብለን አይደለም የምንጮኸው፣ ዝም ብለን አይደለም የምንቃቸው።
እኛና እግዚአብሔር ይሄንን አስደናቂ የሆነ ግንኙነት እንድናደርግ ያደረገን ክርስቶስ ኢየሱስ በመስቀሉ ላይ ከከፈለው አስደናቂ ስራ የተነሳ ነው። የዛሬውን ትምህርቴን የማጠቃልለው ኢየሱስ ክርስቶስ እንዴት አድርጎ የመስቀሉ ስቃይ እንደተቀበለ ለእናንተ በማስታወቅና በመናገር ነው መልእክቴን የማጠናቅቀው። በአዲስ ኪዳን ውስጥ መስቀል የሚለው ቃል ወይም ስቅለት የሚለው ቃል 56 ጊዜ ነው የተጠቀሰው። 56 ጊዜ። ይሄ ማለት ምን ማለት ነው? የክርስቶስ ኢየሱስ የሞቱ የመስቀሉ ስራ የክርስትና ሕይወት የክርስትና ሃይማኖት መሰረት እንደሆነ እንድናረጋግጥ ያደርገናል። ጌታዬ መድኃኒቴ ኢየሱስ እርሱ ባይሞት ኖሮ ለሕይወት ኖሮኝ ዛሬ በፊታችሁ ልቆም አልችልም ነበረ። እናንተም እዚህ መገኘት አትችሉም ነበር። መስቀሉ ግን ከተለያየ ብሔር፣ ከተለያየ ጎሳ፣ ከተለያየ አገር ያለነውን ሰዎች አንድ ያደረገን። ሃሌሉያ! የመስቀሉ ስራ የመዳናችን ዋናና መሰረታዊ ነገር እንደሆነ እንድታስቡ እፈልጋለሁ። ሮማውያን በዘመናቸው አንድን ሰው ወንጀለኛ ብለው ሲፈርዱበት እንደሚያደርጉ ታውቃላችሁ? 2 ትልልቅ እንጨቶች ያዘጋጃሉ። አንዱ ቨርቲካል ነው፣ አንዱ ሆሪዞንታል ነው። ያንን እንጨት ያዘጋጃሉ። ከዛ በኋላ ልክ እንደዚህ ማለት ነው፣ እዚህ ጋር ወንጀለኛ ተብሎ የሚጠራውን ሰው ስም ይጽፋሉ። ምክንያቱም በአግድም የሚሄዱ ሰዎች ወይም በመንገዱ ላይ የሚሄዱ ሰዎች ወንጀለኛው ማን እንደሆነ የሚያውቁት ሰውነቱን በማየት ሳይሆን በመስቀሉ ላይ የተጻፈውን ስም በማየታቸው። በማቴዎስ ምዕራፍ 27 ቁጥር 37 ላይ የናዝሬቱ ኢየሱስ የአይሁድ ንጉሥ ተብሎ ተጽፏል። ወንጀለኛ ከተባለ በኋላ በመስቀል ላይ ከመሰቀሉ በፊት በአለንጋ ይገረፋል። በአለንጋ ደግሞ የሚገረፈው ዝም ብሎ ተራ በሆነ አለንጋ ሳይሆን በአለንጋው ጫፍ ላይ የብረት ወይም የአጥንት ቁራጭ ይደረጋል። ከዛ በኋላ ወንጀለኛው እንዲንበረከክ ይደረጋል። ከተንበረከከ በኋላ ገራፊው በዛ ወንጀለኛ ተብሎ በሚጠራው ሰው ላይ ያንን አለንጋ ሲያሳርፍ ከዛ ወንጀለኛ ተብሎ ከተጠራው ሰው ሰውነት ላይ ያ የብረት ወይም የአጥንት ቁራጭ እየቦጨቀው ይነሳል። ስለዚህ ወደ መስቀል ከመሄዱ በፊት እንደ ወንጀለኛ የታሰበው ሰው ደም በደም ሆኖ ነው ወደ መስቀሉ ስፍራ የሚሄድ። ልብ በሉ፣ ኢየሱስ ዝም ብሎ በመስቀል ላይ አልተሰቀለም። በአለንጋ ተገርፏል። በአለንጋ ከመገረፉ የተነሳ ሰውነቱ እየተቦጨቀ ከላዩ ላይ ተነስቷል። ያንን ከሆነ በኋላ ነው መስቀሉን ተሸክሞ ወደሚሰቀልበት ስፍራ የሚሄደው። ስቅላቱ የሚፈጸመው ደግሞ ከከተማ ውጭ ባለ ኬላ ላይ ነው። ዕብራውያን ምዕራፍ 13 ቁጥር 12 ላይ ከሰፈር ውጭ በብሉይ ኪዳን ዘመን የነበሩት ካህናት ለመስዋዕት የቀረበውን በግ፣ ጥጃና መስዋዕት ከሰፈር ውጭ እንደሚያደርጉ ሁሉ ያ ትንቢት ይፈጸም ዘንድ ኢየሱስ ክርስቶስ በጎልጎታ ቀራንዮ የተሰቀለው ከሰፈር ውጭ ነው። እስከ መስቀል ድረስ መስቀልን ተሸክሞ መሄድ እንደ ወንጀለኛ የተቆጠረው ሰው ግዴታ አምላክ ጌታ ፈጣሪ አዳኝ ሆኖ እያለ ላንተ፣ ላንቺ፣ ለኔ ይህንን መንከራተት ተቀብሎ መስቀሉን ተሸክሞ ሄዷል። ፍጹም ሰው ፍጹም አምላክ ከመሆኑ የተነሳ መስቀሉን እንኳን በሰብአዊነቱ ደረጃ ለመሸከም ስላልቻለ ከአፍሪካ ከቀሬና ከሚባል ቦታ ከሊቢያ ማለት ነው፣ በዛሬቷ ሊቢያ
ኢየሱስ ክርስቶስ ያንን መስቀል መሸከም ካለመቻሉ የተነሳ ስምዖን የሚባል ሰው ነው መስቀሉን የተሸከመለት ያገዘው። ለምን ወደዛ እንደሄደ አላውቅም። ተመልካች ሆኖ ነው የተገኘው። ስለዚህ ሮማውያን ወታደር ኢየሱስ መስቀሉን መሸከም ስላልቻለ ና ተሸከም ብለው አሸክመውት ነው እስከ ለተወሰነ ቦታ ድረስ መስቀሉን ተሸክሞ የሄደው። ወንጀለኛ ከተባለ በኋላ በሮም መንግስት ታሪክ ውስጥ ሌላ ጊዜ እንዳይሰራ ተብሎ ሪከርድ ተደርጎ ተመዝግቦ ይያዛል። በመስቀል ላይ የሚሰቀለው ሰው ስቃዩን እንዳያስታውስ ብለው ደግሞ እንደሚያደርጉ ታውቃላችሁ። በስፖንጅ በሰፍነግ አድርገው ሆምጣጤ ይሰጡታል። ያ ሆምጣጤ የሚያሰክር መጠጥ ነው። ስቃዩን እንዲረሳ ተደርጎ ነው ያ በሰፍነግ በስፖንጅ ተደርጎ የሚሰጥ። ኢየሱስ ክርስቶስ ግን ስቃዩን የግድ መቀበል ስለነበረበት የቀረበለትን ሆምጣጤ አልተቀበለው፣ አልተጣም። ስቃዩን ለመቀበል ፈቅዶ ራሱን ስለሰጠ ያንን አላደረገም። እንጨቶቹ ከተዘጋጁ በኋላ ምን እንደሚደረግ ታውቃላችሁ? ረጃጅም የሆኑ ምስማሮች በእጁና በእግሩ ላይ ተደርገው በተዘረጋው እንጨት ላይ መጀመሪያ በምስማር እጁና እግሮቹ ከተቸነከሩ በኋላ ነው ያንን እንጨት አንስተው በመሬት ውስጥ የሚተክሉት። ከባድ ነው። እኔ ከፊልሞች ውስጥ ትክክለኛ የሆነ ገለጻ ባለው መንገድ የኢየሱስን የመስቀል ሞት የተረከው ዘ ፓሽን ኦፍ ክራይስት የሚለው ፊልም ነው። ደም በደም ሰውነቱ በመስቀል ተጨንቆ እያፈሰሰ ደም እየጮረ ሲገረፍ እየጮረ ያንን ዋጋ የተቀበለው ኢየሱስ ክርስቶስ በጣም በሚከብድና በሚጨንቅ ሁኔታ ውስጥ ከተሰቀለ በኋላ ወንጀለኛ የተባለው ሰው እስኪሞት ድረስ 36 ሰዓት ያህል በመስቀል ላይ እንዲቆይ ያደርጉታል። ከሞተ በኋላ ምን ያደርጋሉ? ቆሞ የሚመለከቱት ወታደሮች ወንጀለኛው ካልሞተ ጭኑን ይሰብሩታል። ሁለቱ ወንጀለኞች ጭናቸው ሲሰበር፣ ኢየሱስ ክርስቶስ ግን ጭኑን አልሰበሩትም። በጎኑ በጦር ጎኑን ነው የወጉት። ከዛ በኋላ ኢየሱስ ክርስቶስ ያንን ሁሉ ስቃይ ከተቀበለ በኋላ ተፈጸመ የሚለው ቃል በግሪክ ቋንቋ ቴቴሊስታይ ይባላል። ቴቴሊስታይ በሉ። ተፈጸመ ማለት ነው። ቴቴሊስታይ ማለት ምን ማለት መሰላችሁ? ተፈጸመ ማለት ይህንን ቃል የሚጠቀሙት ለምሳሌ አንድ አገልጋይ ለአለቃው የተሰጠኝን ስራ አጠናቅቄያለሁ ብሎ ሪፖርት ሲያቀርብ ምንድነው የሚለው? ለአለቃው ቴቴሊስታይ ይለዋል። ስራዬን የሰጠኸኝን ፈጽሜያለሁ ማለት ነው። ጌታ ኢየሱስ ክርስቶስ ወልድ ሆኖ ልጅ ሆኖ ስጋ ለብሶ ከመምጣቱ የተነሳ የላከውን አብ ስራውን ሲፈጽም ተፈጸመ ሲለው የሰጠኝን ስራ ምን አድርጌያለሁ? ጨርሻለሁ፣ አጠናቅቄያለሁ ማለት ነው። ሁለተኛ ቴቴሊስታይ ማለት ተፈጸመ ማለት አንድ ካህን ለመስዋዕት የቀረበ እንስሳን ከመረመረ በኋላ እንስሳው ነውር ከሌለበት ያንን ያረጋግጥና ቴቴሊስታይ ይለዋል። ምን ማለት ነው? ይሄ ያቀረብከው እንስሳ ነውር የለበትም፣ ነቀፋ የለበትም፣ ለመስዋዕትነት መቅረብ ይችላል ብሎ ካህኑ መስዋዕቱን ላመጣው ሰው የሚገልጸው ቃል ነው ቴቴሊስታይ የሚለው። ኢየሱስ ክርስቶስ በምድር ላይ ሲኖር ለእኔና ለእናንተ ተፈጸመ ሲል ምንም ነውር አልነበረውም፣ ምንም ነቀፋ አልነበረውም። እሱ ጻድቅ ጌታ ነው። እሱ ቅዱስ አምላክ ነው። ጲላጦስ እንኳን ተመልክቶ መስክሮለታል አይደል? መቶ አለቃው መስክሮለታል። ይሄ ፍጹም ሰው ነው፣ ጻድቅ ሰው ነው፣ ምንም ነውር የለበትም ብሎ መስክሮለታል። ቴቴሊስታይ
ሶስተኛ አንድ ሰዓሊ ወይም አንድ ጸሐፊ ስራውን ከፈጸመ ካጠናቀቀ በኋላ መጨረሻ ላይ ቴቴሊስታይ ብሎ ይጽፋል። ምን ማለት ነው? ይሄንን ስራዬን፣ ይሄንን የስዕል ስራዬን ወይም ይሄንን የድርሰት ስራዬን ፈጽሜያለሁ ለማለት ነው ተፈጸመ ብሎ የሚናገረው። በብሉይ ኪዳን እንደ ጥላ ያገለግል የነበረው መስዋዕት ኢየሱስ ክርስቶስ በመስቀል ላይ በመሞቱ ምክንያት ቴቴሊስታይ ሲል በብሉይ ኪዳን የነበረው ሕግ በሙሉ ተፈጽሟል ማለት ነው። ይሄ ቃል ከአንደበቱ ሲወጣ የቤተ መቅደሱ መጋረጃ ተቀደደ። ማንም ከዛ በኋላ ወደ ቅድስተ ቅዱሳን በክርስቶስ ኢየሱስ በኩል መግባት ይችላል። ከእግዚአብሔር ጋር እንድንታረቅ ያደረገ ኢየሱስ በመስቀል ላይ የፈጸመው ይሄ ተፈጸመ ብሎ የተናገረው ቃል ነው። ሌላው ቴቴሊስታይ የሚሉት ነጋዴዎች ዕዳቸውን እንደተከፈለላቸው ሲያመለክቱ የሚጠቀሙበት ቃል ነው። ዕዳዬን የወሰድኩትን ዕዳዬን ከፍያለሁ፣ ጨርሻለሁ ለማለት ቴቴሊስታይ ብለው ይናገራሉ። ወንድሞቼና እህቶቼ የኔና የእናንተ የኃጢአት ዕዳችን የሚያስጮህ የኃጢአት ዕዳችን ጌታ ኢየሱስ ክርስቶስ በመስቀል ላይ ተፈጸመ በማለቱ ምክንያት የኃጢአት ዕዳችን ከላያችን ላይ ተንከባሏል። ክብር ለኢየሱስ ይሁን። አሁን ነፃዎች ነን። እንኳን ክርስቲያን ሆንን፣ እንኳን የጌታ ሆንን፣ እንኳን በእርሱ ረፍት አገኘን፣ እንኳን በእርሱ ከሰይጣን ዕዳ፣ ከኃጢአት ዕዳ፣ ከዓለም ዕዳ፣ ከአዳማዊ ባህሪ ዕዳ እኔና እናንተ ነፃ ወጥተን በነፃነት መመላለስ የምንችል ሰዎች ሆነናል። ምን ይገባዋል ለዚህ? ቴቴሊስታይ ተፈጸመ። የክርስቶስ ኢየሱስ ሞትና ትንሣኤ የክርስትናችን ዋና መሰረት ነው። እርሱ ሕይወቱን ፈቅዶ ስለሰጠን እኛ የዘላለምን ሕይወት አግኝተናል። ስለዚህ የስቅለት ቀን የሐዘን ቀን ሳይሆን የደስታ ቀን፣ ዕዳችን የተከፈለበት ነፃ የሆንበት ቀን ነው። ሃሌሉያ! ክብር ለእግዚአብሔር፣ አሜን። ክብር ለእግዚአብሔር፣ ክብር ለመንፈስ ቅዱስ፣ ለእርሱ ብቻ።